ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ቤዘወነ። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል አምላክ እግዚአብሔር ቤተሰቦች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን መከራውን ሞቱን ስለኛ የተቀበለውን ሁሉ እያሰባችሁ በጾም በጸሎት በስግደት በአገልግሎት እያሳለፋችሁ የምትገኙ የእግዚአብሔር ልጆች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ስሙን እንድናመሰግን አንደበታችንን ለምስጋና የከፈተ ያከናወነ ይችን የተወደደች የበረከት ጊዜም በእድሜያችን ላይ ተጨማሪ እድል አድርጎ የሰጠን አምላካችንና አባታችን እግዚአብሔር ስላደረገልን ስለሚያደርጉልን ሁሉ አምላካዊ ምሕረቱና ቸርነቱ ስሙ በሰማያውያን ቅዱሳን መላእክትና በደቂቀ አዳም ቅዱሳን ዘንድ የተመሰገነ ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያምን የእናትነት ፍቅሯን በልቡናችን ሰሌዳ ላይ ይጻፍልን። እግዚአብሔር ቢረዳንና ቢያግዘን ባለን ጊዜ ለትንሽ ደቂቃ ዛሬ በሰሙነ ሕማማት የመጀመሪያው ቀን መግቢያ ዕለተ ሰኞ በቤተ ክርስቲያናችን ሰፊ አገልግሎት የሚሰጥበት ሰፊ አገልግሎት የሚከናወንበት በነግ በሰለስት እንደዚሁም ደግሞ በ6 ሰዓት በ9 ሰዓት በ11 ሰዓት ቀኑን ሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ሕማሙ ስለ ሰው ልጆች ብሎ የተቀበለው መከራ የከፈለው ዋጋ የሚታሰብበት ዕለት ነውና ለዚህ በቤተ ክርስቲያናችን ይህችን ሳምንት በየቀኑ ራሱን ችሎ የወንጌል ምንባብ አለ፣ የሚነበብ የመጽሐፍ ቅዱስ ክፍል አለ፣ ትምህርት ደግሞ የሚሰጥበትም ክፍል አለ ማለት ነው። ስለዚህ ነገሮችን ከነገሮቹ ከክንውኖቹ ጋር ተያይዞ በቤተ ክርስቲያናችን ትምህርት ይሰጣል እና የዛሬውን ዕለት አስመልክተን የምንማማርበት የትምህርታችን መነሻ ማሳያ ኃይለ ቃል የምናደርገው ለንስሐ የሚገባ ፍሬ አድርጉ በሚል ኃይለ ቃል ይሆናል። ኃይለ ቃሉን የምናገኘው የቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 8 ላይ ተጽፎ የምናገኘው የመጽሐፍ ቅዱስ ክፍል ነውና እንግዲህ ዛሬ በቤተ ክርስቲያናችን መርገመ በለስ ተብሎ ይጠራል ወይም ደግሞ ይታወቃል ማለት ነው። መርገመ በለስ በመባል ይታወቃል። የዛሬው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም በሚያልፍና በሚሄድበት ጊዜ በለስን ፍሬ ለማግኘት ፈልጎ ወደ እርሷ ሲሄድ ምንም እንዳልተገኘባትና እሱም ደግሞ እንደረገማት ነው መጽሐፍ ቅዱስ የሚናገረው። ይህንን የመጽሐፍ ቅዱስ ክፍል በደንብ የዛሬውን ዕለት የሚያብራራልን የማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ባለው የመጽሐፍ ቅዱስ ክፍል ጀምረን እናነባዋለን። እንዲህ ይላል። በነገውም ከቢታንያ በወጣ ጊዜ ተራበ፣ በለስንም ከሩቅ አየ፣ ቅጠልም ነበራት፣ በውስጧም የሚያገኘው ፍሬ እንዳለ ሊያይ ሄደ። ወደ እርሷም በሄደ ጊዜ ከቅጠል ብቻ በቀር ምንም አላገኘባትም፣ የበለስ ጊዜ አልነበረምና። መልሶም ከእንግዲህ ወዲህ ለዘለዓለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙት ይላል። ስለ ቃሉ የቃሉ ባለቤት ልዑል አምላካችን ቅዱስ አባታችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን።
በዚህ የመጽሐፍ ቅዱስ ክፍል በማርቆስ ወንጌል ምዕራፍ 11 ከቁጥር 12 ጀምሮ ያነበብነው ኃይለ ቃል እንደምታውቁት እንደሰማችሁት በቤተ ክርስቲያናችን ዛሬ የሕማማት መግቢያ ወይም መጀመሪያ ዕለተ ሰኞን የሰኞን ዕለት ምን አይነት ምስጢር እንዳለው ምን የተደረገበት ምን የተፈጸመበት ምን የተከናወነበት ነገር እንደሆነ በሚገባ የሚያሳይ ነው። በቃል መነገሩ በልብ መታሰቡ በቅዱሳት መጻሕፍት መዘከሩ ለዘላለሙ የጸና ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ በተለየ አካሉ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተገለጠበት ሥጋ የሰው ልጆችን ለማዳን የሰው ልጆችን ዘላለማዊ ድህነት ለመፈጸም ተገልጦ እየተመላለሰ በሚያስተምርበት ዕለትና ወቅት የሚሰቀልበት ተላልፎ የሚሰጥበት የሰው ልጆችን ድህነት ለአንዴና ለመጨረሻ ጊዜ የሚፈጽምባት ሰዓት በደረሰች ጊዜ ከቢታንያ ወደ ኢየሩሳሌም እንደሄደ መጽሐፍ ቅዱሱ ይነግረናል። ወደ ኢየሩሳሌም እንደሄደ እንግዲህ ይህ ሳምንት ቅድም እንዳልኳችሁ ሰሙነ ሕማማት ማለት ነው። በሰሙነ ሕማማት ማለት የጌታ ሕማማት የሚታሰብበት ማለት ነው። ሕማማት ማለት ታመመ ከሚል የግዕዝ ስርወ ቃል የተገኘ ነው እና ጌታ ስለኛ መታመሙን፣ ስለኛ መራቡን፣ ስለኛ መጠማቱን፣ ስለኛ መሰቀሉን፣ ስለኛ መገረፉን፣ ስለኛ መከራ መቀበሉን የምናስብበት ወቅት ነው ማለት ነው እና ይሄ ሰሙነ ሕማማት 3 አይነት ስያሜዎች አሉት። በቤተ ክርስቲያናችን 3 ስያሜዎች አሉት። አንደኛውና የመጀመሪያው ሰሙነ ሕማማት የሚል ነው። የሕማማት ሳምንት ነው። ሁለተኛው ደግሞ የመጨረሻዋ ሳምንት ተብላ ትጠራለች። የመጨረሻዋ ሳምንት ሶስተኛ ቅዱስ ሳምንት። ለዚህ ያለንበት ሳምንት 3 አይነት ስያሜዎች ነው ያሉት። አንደኛ ሰሙነ ሕማማት፣ ሁለተኛ ምን የሚል ነው? ሁለተኛው ደግሞ የመጨረሻው ሳምንት፣ ሶስተኛው ቅዱስ ሳምንት በመባል ይታወቃል። እንግዲህ ሰሙነ ሕማማት ማለት የሕማማት ሳምንት ማለት ነው። የሕማማት ሳምንት ነው። 2 ነገሮችን እናነሳለን እዚህ ላይ። አንደኛውና የመጀመሪያው ቅድም እንዳልኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ዘላለማዊ ድህነት መዳን ለመፈጸም ሲል የተቀበለውን መከራ እናስብበታለን። የተተፋበትን ምራቅ፣ የተገረፈውን የጅራፍ ግርፋት፣ የተሰቀለውን ስቅላት፣ መከራዎቹን ሁሉ ስለኛ መራቡን፣ ስለኛ መጠማቱን፣ ስለኛ መስቀል መሸከሙን፣ ስለኛ ዋጋ መክፈሉን እናስብበታለን። የክርስቶስን ሕማም እናስብበታለን። ለምን? ስለኛ መዳን የተከፈለ ክፍያ ነው። ስለኛ መዳን የተከፈለ ዋጋ ነው ማለት ነው። የተከፈለ ዋጋ ነው። ስለዚህ የእሱን ሕማም እናስብበታለን። ሁለተኛ ደግሞ በኢትዮጵያውያን ሊቃውንት ቀመር እንደ ኢትዮጵያውያን ሊቃውንት አቆጣጠር ወይም ደግሞ ቀመር ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ከመገለጡ ወደዚህ ዓለም ከመምጣቱ የሰው ልጆችን ድህነት ከመፈጸሙ በፊት ይኖሩ የነበሩት የሰው ልጆች ከአዳም ጀምረው እስከ ክርስቶስ ድረስ 5500 ዘመን ይኖሩ የነበሩ ሰዎች አኗኗራቸው የመከራ ኑሮ ነበረ። አኗኗራቸው የስቃይ ኑሮ ነበር። የለቅሶ፣ የእንባ፣ የሰቆቃ፣ የስቃይ፣ የችግር ከእግዚአብሔር ተለይተው የኖሩበት ዘመን ነበረ። ያ ዘመን ሲሞቱ ነፍሳቸውን ከስጋቸው የሚለየው እንኳን ሞት ነበር። ጥንተ ጠላት ዲያብሎስ የ5500 ዘመን ወይም ደግሞ በ5500 ዘመን ሂደት ውስጥ ዘመናት ሁሉ ጠላት ዲያብሎስ ወይም ደግሞ ሞት በሰው ልጆች ላይ ሰልጥኖ የኖረበት ዘመን ስለነበረ
ዓይኑን አፍጦ ጥርሱን አግጦ በእጁ ጨብጦ በእግሩ ረግጦ የሰው ልጆችን ነፍስ ከስጋ ለይቶ ስጋን በመቃብር ነፍስን በሲኦል ደግሞ እየተቆራኘ ይዞ ይኖር የነበረበት የሰው ልጆችም ተስፋ ቆርጠው በተስፋ መቁረጥ ዓለም ውስጥ ይኖሩ የነበረበት እንደ ምድረ በዳ በግ እየተቅበዘበዙ በመቅበዝበዝ ሕይወት ይኖሩ የነበረበት ዘመን አባ አባት ብለው የሚጣሩበት የልጅነት አንደበት ያልነበረበት ዘመን የእግዚአብሔር ጸጋ ከሰው ልጆች ሁሉ ተለይቶ ተነስቶ ይኖር የነበረበት ዘመን የሰው ልጅ ከእግዚአብሔር የፍቅር እቅፍ ተለይቶ ይኖር የነበረበት ዘመን ያ ዘመን ነበር። ስለዚህ ሰዎች በ5500 ዘመን 5500 ዘመን ሙሉ በመከራ በስቃይ በፍዳ መኖራቸውን እናስብበታለን ማለት ነው። ሰሙነ ሕማማት የተባለ ነው። አንደኛው የጌታን ሕማም ማሰብ ነው። ስለኛ የተቀበለውን መከራ ስለኛ የከፈለውን ዋጋ ማሰብ ነው። ሁለተኛ ደግሞ ከክርስቶስ መምጣት በፊት ወይም ክርስቶስ የሰው ልጆችን ዘላለማዊ መዳን ከመፈጸሙ በፊት የሰው ልጆች ይኖሩ የነበረበትን የነፍስም የስጋም ጉስቁልና የነፍስም የስጋም ስብራት የነፍስም የስጋም ተስፋ መቁረጥ ያንን የመከራ ዘመን ያንን የጨለማ ዘመን ያንን የሞት ዘመን ያንን ሰው ልጆች በስጋም በነፍስም ጎስቁለው ይኖሩ የነበረበትን ዘመን እናስባለን ማለት ነው። ሰሙነ ሕማማት የሚባለው ስለዚህ ነው። ሁለተኛው ደግሞ የመጨረሻ ሳምንት ይባላል። የመጨረሻ ሳምንት ማለት የአብይ ጾም የአርባ ጾም የመጨረሻው ሳምንት ይሄ ነው። የአብይ ጾም የመጨረሻው ሳምንት ይሄ ነው። ከትንሣኤ በፊት ያለው የአብይ ጾም የመጨረሻው ሳምንት ተብሎ ይጠራል። የመጨረሻው ሳምንት ለምንድነው የመጨረሻው ሳምንት የተባለው? ነቢያት ብዙ ትንቢት ተናግረዋል፣ ብዙ ሱባኤ ቆጥረዋል፣ አበው ብዙ ምሳሌ መስለዋል። የክርስቶስን መምጣት ደጅ ጸንተዋል። የክርስቶስን መምጣት በናፍቆት ተጠባብቀዋል። ታዲያ የነቢያት ሁሉ ትንቢት የነቢያት ሁሉ ናፍቆት የአበው ሁሉ ምሳሌ የተፈጸመበት የተከናወነበት ያለቀበት የሰው ልጆች ዘላለማዊ መዳን የተጠናቀቀበት የሰው ልጆች ሁሉ ከስብራታቸው የተጠገኑበት ከሞት ወደ ሕይወት ከጨለማ ወደ ብርሃን የተሸጋገሩበት ከተስፋ መቁረጥ ወደ ተስፋ ልምላሜ የተሸጋገሩበት ሳምንት ስለሆነ የመጨረሻው ሳምንት ይባላል። ያ የዚያ የሰቆቃ ዘመን፣ የስቃይ ዘመን፣ የለቅሶ ዘመን፣ የእንባ ዘመን፣ የተስፋ መቁረጥ ዘመን፣ ሰው ከእግዚአብሔር ጋር ተለይቶ ይኖር የነበረበት ዘመን፣ ነፍስ በሲኦል ሥጋ በመቃብር ሁነው ይኖሩ የነበረበት ዘመን ማብቂያቸው፣ መጨረሻቸው፣ ማጠናቀቂያቸው ስለሆነ የመጨረሻ ሳምንት ተብሎ ይጠራል ማለት ነው። ሦስተኛው ደግሞ ቅዱስ ሳምንት ይባላል። ቅዱስ ሳምንት ለምንድን ነው ቅዱስ ሳምንት የተባለ ብለን ያነሳን እንደሆነ ቅዱስ ሳምንት የተባለበት ምክንያት በዚህ ሳምንት ሁላችሁም እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማሙን እናስብ እንጂ እኛ የዳነው የእኛ መዳን የተፈጸመው አባ አባት ብለን የምንጠራበትን የልጅነት አንደበት የተቀበልነውና ያገኘነው በክርስቶስ የደም መፍሰስ ነው። በክርስቶስ የደም መፍሰስ የእኛ ነፃነታችን የተረጋገጠው እኛ ከሞት ወደ ሕይወት ከጨለማ ወደ ብርሃን የተሸጋገርነው ወደ ቀደመ ርስታችን ወደ ቀደመ ቦታችን የተመለስነው በምንድን ነው ካልን በክርስቶስ የደም ፍሰት ነው። ክርስቶስ ባፈሰሰው ደሙ በቆረሰው ሥጋው እኛ የዳን ነው። የእኛ ዘላለማዊ መዳን የተፈጸመው ትናንትና ከክርስቶስ በፊት ብዙ ካህናትና ሊቃነ ካህናት ብዙ መስዋዕት ተሰውተዋል። የፍየል መስዋዕት ተሰውተዋል። የበግ መስዋዕት ተሰውተዋል። የርግብ መስዋዕት ተሰውተዋል። የዋኖስ መስዋዕት ተሰውተዋል። ደም አፍሰዋል። የብዙ ላሞች፣ የብዙ ጊደሮች፣ የብዙ ወይፈኖች፣ የብዙ እንስሳት ደም ያለማቋረጥ ፈሷል። ግን የሰው ልጆችን ከዘላለም ሞት ሊታደግና ሊያድን ነፃ ሊያወጣና ከሞት ወደ ሕይወት ከጨለማ ወደ ብርሃን ከምድራዊነት ወደ ሰማያዊነት ከጊዜያዊነት ወደ ዘላለማዊነት ሊያሸጋግር አልቻለም። ታዲያ የሰው ልጆች ሁሉ ድነት የተፈጸመው በእንስሳት ደም አይደለም፣
በፍጡር ደም አይደለም። ክርስቶስ በመስቀል ላይ በዕለተ ዓርብ ባፈሰሰው ደሙ፣ በቆረሰው ስጋው፣ ባቀረበው መስዋዕት ነው ይላል። ስለዚህ ደሙ ቅዱስ ስጋው የተቆረሰበት ክቡር ደሙ የፈሰሰበት ሳምንት፣ የሰው ልጆችም ደግሞ ዘላለም መዳን የተፈጸመበት ሳምንት ስለሆነ ቅዱስ ሳምንት ተብሎ ይጠራል ማለት ነው። ሰሙነ ሕማማት እነዚህ አይነት 3 አይነት ትርጉሞች ነው ያሉት ማለት ነው አሁን ባየነው። እና በዛሬው ቀን ደግሞ በዋናነት እንግዲህ የሚተላለፈው መልእክት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም እንደገባ ነው የምናነበው። የማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ከቢታንያ ተነስቶ ወደ ኢየሩሳሌም ጉዞ ሲያደርግ ሐዋርያት አብረውት እንዳሉ ሌሎችም ሰዎች አብረው እንዳሉ እንመለከታለን። ወደ ኢየሩሳሌም ከተማ በሚገባበት ሰዓት ጌታ ኢየሱስ ተራበ ይላል። እንግዲህ ተራበ በእውነት በቃል መነገሩ በልብ መታሰቡ በቅዱሳት መጻሕፍት መዘከሩ የጸና ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ። የተራቡትን የሚያጠግብ በበረከቱ የሚያጠግብ አምላክ 5000 ሕዝብን ደግሞ በ2 ዓሣ በ5 እንጀራ ያጠገበ ያትረፈረፈ 12 መሶብን እንዲተርፍ ያደረገ የበረከት አምላክ ተራበ ይላል የመጽሐፍ ቅዱስ ክፍል። እስራኤላውያን የሚታረስ በሌለበት የሚዘራ በሌለበት ዝናብ በሌለበት በምድረ በዳው በበረሃው ከሰማይ እያወረደ ህብስትን የመገበው ከዓለት ላይ እያፈለቀ ውሃን ያጠጣው አምላክ ተራበ ብሎ መጽሐፍ ቅዱሱ ይናገራል። በእውነት አምላክ በመለኮታዊ ባህሪው የሚራብ ሆኖ ነው? የሚጠማ ሆኖ ነው? አይደለም። ታዲያ ለምን ተራበ አለ ሲባል የሚራብ የሚጠማ የሚደክም ስጋን እንደለበሰ ለማጠየቅ ነው ወገኖች። የለበሰው የኔን ስጋ የእናንተን ስጋ ነው። የሁላችን ስጋ እንደለበሰ ለማጠየቅ የእኛን የሚራበውን የሚጠማው እኛን ለማዳን ሲል የማይራብ መለኮቱ የማይጠማ መለኮቱ ከኛ ከሚራብና ከሚጠማ ስጋ ጋር እንደተዋሃደ ለማጠየቅ ክርስቶስ የያዘው ስጋ የነሳው ስጋ የለበሰው ስጋ የተዋሃደው ስጋ በየኛ ስጋ እንደሆነ ለማጠየቅ ክርስቶስ ተራበ ይለናል። ታዲያ የተራበው ክርስቶስ ምንድን ነው? የሚበላ እንጀራ ነው ሲባል አይደለም። የተጠማ እንጀራ ነው ሲባል አይደለም። እና በለስ ነው ወይ ሲባል አይደለም። ክርስቶስ የተራበው ምንድን ነው ካልን ፍቅር ነው። ከማን ነው የተራበው? ፍቅርን። ከሰው ልጆች ፍቅርን ተራበ ይላል። የተራበው ከሰው ልጆች ነው። ምንን? ፍቅርን። በፍቅር ስለ ፍቅር የሰው ልጆችን ሊያድን መጣ። ቅዱስ ኤፍሬም ቅዱስ አባ ሕርያቆስ እንደነገረን ፍቅር ሰሐቦ ለወልድ ኃያለ መንበሩ ዋጽሖ እስከ ለሞት ወልድ ፍቅር ከሰማይ ከዙፋኑ ከላይ ከመንበሩ ከአርያሙ ሳበው አመጣው አወረደው። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ ስንመለከት ውስተ ዚአሁ መጻ ወሊያሁ ሰይተወክፍዎ ወገኖቼ ወዳላቸው ሕዝቤ ወዳላቸው በአራያው በአምሳሉ ወደ ፈጠራቸው የዘላለም ሕይወትን ሊሰጣቸው መጣ። በፍቅር ስለ ፍቅር መጣ ሊያድናቸው። ወሊያሁ ሰይተወክፍዎ እነሱ ግን ወገኖቹ ግን አልተቀበሉትም ይላል። አያችሁ፣ አልተቀበሉትም። ታዲያ አምላካችን መድኃኒታችን ኢየሱስ ክርስቶስ በፍቅር እኛን ሊያድነን ስለ ፍቅር መጥቶ ሳለ ግን ከኛ ፍቅር ተራበ፣ ከኛ ፍቅርን አጣ። ዛሬ እኔና እናንተስ በክርስትና ሕይወታችን ውስጥ ስንኖር ፍቅር ያለን ስንቶቻችን እንሆን? በፍቅር የምንመላለስ ስንቶቻችን እንሆን? የፍቅርን ፍሬ ያፈራን የፍቅር ፍሬ የሚገኝብን ስንቶቻችን ይሆን? ዛሬ ክርስቶስ አልተጠማም በእኔና በእናንተ? ፍቅር ከኔና ከእናንተ አላጣ? ወንድሞቻችን ከኔና ከእናንተ ፍቅር አላጡ? እህቶቻችን ከኔና ከእናንተ ፍቅር አላጡ? ወገኖቻችን ከኔና ከእናንተ ፍቅር አላጡ? ቤተሰቦቻችን ከኔና ከእናንተ ፍቅር አላጡ? ጓደኞቻችን ከኔና ከእናንተ ፍቅር አላጡ? ባል ከሚስቱ ሚስት ከባሏ ፍቅር አላጡ? ልጆች ከወላጆቻቸው ወላጆችም ደግሞ ከልጆቻቸው ፍቅር አላጡም? ወገኖቼ ፍቅርን እኮ ተርበናል። የፍቅር እኮ ረሃብተኛ ሆነናል። ፍቅር አጥተናል። ያለ ፍቅር በመኖራችን ምክንያት
የማንረጋጋ ጭንቀታሞች ሆነናል፣ ሐዘንተኞች ሆነናል፣ አልቃሾች ሆነናል፣ ረሃብተኞች ሆነናል ፍቅር በማጣታችን ምክንያት። አዎ ክርስቶስም ዛሬ የተራበው ከኔና ከእናንተ ምንድነው ከተባለ ፍቅር ነው። የሚበላ እንጀራ አይደለም፣ የሚጠጣ ውሃም አይደለም፣ የሚለበስ ልብስም አይደለም። ወገኖች ክርስቶስ ከኔ ካንተ ካንቺ ከናንተ ከኛ የተራበው ፍቅር ነው። ፍቅር ክርስቶስ ተራበ ይላል እና ተራበ ይለንና ይሄ ቅዱስ መጽሐፍ ከዚያን ቀጥሎ በተራበ ጊዜ ከተራበ በኋላ በለስም ከሩቅ አየ ይላል። በለስን ከሩቅ አየ። በለስን ከሩቅ አይቶ ፍሬ ባገኝባት ብሎ ወደ በለሷ ሲሄድ ከቅጠል ብቻ ምንም አላገኘም ይላል። ከቅጠል ብቻ ምንም አላገኘም፣ ፍሬ አላገኘባትም ማለት ነው። በውስጧ የሚገኝ ምንም አይነት ፍሬ እንደሌለ ሲያይ አየ፣ ተመለከተና ከዛስ ምን አደረገ? ይችን በለስ ምን አላት ይላል? ረገማት ይላል። ረገማት። እንዳውም ቅዱስ ማርቆስ ሲጽፍልን ምን ብሎ ነው የጻፈው? በውስጧ የሚያገኘው ፍሬ እንዳለ ሊያይ ሄደ። ወደ እርሷም በሄደ ጊዜ ከቅጠል ብቻ በቀር ምንም አላገኘባትም ካለ በኋላ የበለስ ጊዜ አልነበረምና ይለናል። የበለስ ጊዜ ምን ማለት ነው? ጌታ ተራበ። ተርቦ በለስን አየ። ከበለሷ ፍሬ ባገኝ ብሎ ወደ በለሷ ሄደ። በለስ ግን ከቅጠል ብቻ ፍሬ አልተገኘባትም ይላል። እንደገና በለስ ደግሞ ፍሬ የሚሰጥበት የሚያፈራበት ወቅት አይደለም ብሎ ማርቆስ ጽፏል። እና ፍሬ ባለማግኘቱ ጌታ ደግሞ ረግሟታል በለስን። ታዲያ በለስ ያለ ጥፋቷ ያለ በደሏ ነው እንዴት ወቀሰችው? የተረገመችው ምንድን ነው ስንል አይደለም። በአምሳለ በለስ ረገማ ለኃጢአት ይላል ቅዱስ ዮሐንስ አፈወርቅ። በኃጢአት አንጻር ኃጢአትን ረገማት ይላል። ረገማት። ወደ በለሷ ሲሄድ ምንድን ነው የሚለው? በለስ ብሂል ቤተ እስራኤል ሙንቱ። በለስ የተባሉት ቤተ እስራኤላውያን ናቸው። ወደ ኢየሩሳሌም ከተማ በገባ ጊዜ ነው የሚለን ቅድም። ከቢታንያ ተነስቶ ወደ ኢየሩሳሌም ከተማ በሚገባ ጊዜ ተርቦ በለስን ወደ በለስ ሂዶ ፍሬ ሊፈልግ ሲሄድ አጣ ይላል። አያችሁ፣ መጀመሪያ ፍቅርን የተራበው ከእስራኤላውያን ነው። ከቤተ እስራኤል ፍቅርን ተርቧል፣ ፍቅርን አጥቷል። ወገኖቹን ሊያድን መጥቶ ሲል ወገኖቹ አልተቀበሉትም። ስለዚህ በለስ ብሂል ቤተ እስራኤል ሙንቱ፣ በለስ የተባሉት እስራኤላውያን ናቸው። ወደ እስራኤላውያን ሄደ፣ ወደ ኢየሩሳሌም ከተማ ገባ። ግን ከእስራኤላውያን ክርስቶስ ምንም አላገኘም። ያለ ሕገ እግዚአብሔር፣ ያለ ፈቃደ እግዚአብሔር፣ ያለ ትእዛዘ እግዚአብሔር፣ ያለ መንፈሳዊነት፣ ያለ ፈራሄ እግዚአብሔር እንዲሁ የሚኖሩ ሆነው አገኛቸው። በእስራኤላውያን ላይ ኃጢአት በዝቶ ኃጢአት ነግሶ ኃጢአት ሰፍታ ስር ሰዳ አገኛት ይላል እና በለስ የተባሉት ቤተ እስራኤላውያን ናቸው። ቤተ እስራኤላውያን የሰው ልጆች ናቸው። ታዲያ ቅዱስ ማርቆስ በለስን ጌታ ሊያገኝባት ሄደ ይላል። በለስ እንደሌለ ያውቃል። የበለስ ወቅቱም ጊዜውም እንዳልሆነ ያውቃል። ሄዶ ስላጣባትም ደግሞ ረገማት ይላል። አያችሁ፣ ጌታ ኢየሱስ ክርስቶስ ጉዳዩ ከበለስ ጋር እንዳልሆነ ትመለከታላችሁ። እዚህ የመጽሐፍ ቅዱስ ክፍል ላይ ጉዳዩ የበለስን ፍሬ መፈለግ ማግኘት አይደለም። በበለስ የሰው ልጆችን ሕይወት መስሎ ለመናገር፣ ለማስተማር፣ ለማስረዳት ነው። የኔና የእናንተ ሕይወት በለስ ዛሬስ ፍሬ ያለው ይሆን? ክርስቶስ ቢመጣ ፍሬ ያገኝበት ይሆን? የፍቅርን ፍሬ፣ የሰላምን ፍሬ፣ የአብሮነትን ፍሬ፣ የመረዳዳትን ፍሬ፣ የአንድነትን ፍሬ፣ የጾምን ፍሬ፣ የጸሎትን ፍሬ ያገኝበት ይሆን? የማስቀደስን ፍሬ፣ የንስሐ ሕይወትን ፍሬ ያገኝበት ይሆን? ወገኖች፣ በለሷ ግን በለስ ብሂል ቤተ እስራኤላውያን ግን ጌታ ኢየሱስ ወደ ኢየሩሳሌም በሚገባ ሰዓት ምንም ፍሬ አልነበራቸው። ምንም ፍሬ አልነበራቸው።
ምንም አይነት ፍሬ አልነበራቸውም እና በለሷን ረገማት ይላል። በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት ነው የሚለው። ኃጢአት ነው የተረገመችው፣ በለስ አይደለችም። ኃጢአትን ረገማት። እስራኤላውያንን እንደ ገመድ ተብትባ የያዘችውን እንደ ሰንሰለት እጅና እግራቸውን ወጥራ አስራ የያዘቻቸውን ኃጢአት ረገማት ይላል። ማን? ክርስቶስ ረገማት። ለዚህ ነው ቅዱስ ዮሐንስ ታዲያ ምን አለ? በትምህርታችን ርዕስ ያደረግነው መግቢያችን ለንስሐ የሚገባ ፍሬ አድርጉ ይላል። ለንስሐ የሚገባ ፍሬ አድርጉ ወገኖቼ። የኔና የእናንተ ሕይወት በለስ በእውነት ጌታ ሲመጣ ፍሬ የሚያገኝበት በለስ ይመስላችኋል? ጌታ ፍሬ የሚያገኝበት ነው? አዎ፣ ለንስሐ የሚገባ ፍሬ አድርጉ ይላል። እኛ የክርስቶስ ሰዎች ነን። እኛ የክርስቶስ ልጆች ነን። የደም ዋጋ የተከፈለልን፣ በደሙ የተገዛን፣ በደሙ የተዋጀን፣ በደሙ የተቤዠን ልጆች ነን። ዋጋ የተከፈለልን ነን። የክርስቶስ ልጆች ነን። የሰማያዊው ንጉሥ፣ የሰማያዊው አምላክ፣ የሰማያዊው ጌታ የኢየሱስ ክርስቶስ ልጆች ነን። ታዲያ እኛስ ምን አይነት ፍሬ ነው በሕይወታችን ውስጥ ያለው? ልናፈራ የሚገባውስ ምን አይነት ፍሬ ነው ሲባል፣ አዎ ፍሬ ልናፈራ ይገባል። መንፈሳዊ ፍሬ ሊኖረን ይገባል። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 22 ላይ እንደተናገረው ነገር ግን እላለሁ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ እንጂ ከቶ የሥጋን ምኞት አትፈጽሙ። ሥጋ በመንፈስ መንፈስ በሥጋ ላይ ይመኛል፣ ሁለቱ እርስ በርሳቸው ይቃወማሉ። እናንተ ግን የመንፈስን ፈቃድ ፈጽሙ ይላል ሐዋርያው ቅዱስ ጳውሎስ። ገላትያ ምዕራፍ ቁጥር 22 ላይ ስትመለከቱ የመንፈስ ፍሬ ብሎ ይዘረዝራቸዋል። ሰላም፣ ፍቅር፣ ደስታ፣ በጎነት፣ የዋህነት፣ ራስን መግዛት፣ እነዚህን የመሳሰሉት ነው ብሎ ይዘረዝራቸዋል ቅዱስ ጳውሎስ። እነዚህ መንፈሳዊ ፍሬዎች በእኔና በእናንተ ሕይወት ውስጥ አሉ ወይ? የሰላም ፍሬ ከእኔና ከእናንተ ሕይወት ውስጥ አለ? ሰላማዊ ሰዎች ነን ወይ? ሰላምን እናስባለን ወይ? ስለ ሰላም እንኖራለን ወይ? የፍቅር ፍሬ በእኔና በእናንተ በሕይወት ውስጥ አለ ወይ? ፍቅር አለን ወይ ወገኖች? ይሄ ነው። አብሮነትስ አለን? አንድነትስ አለን? ራስን ዝቅ ማድረግስ አለን ወይ? እነዚህን የመንፈስ ፍሬዎች በሕይወታችን ውስጥ ማፍራት ይገባናል። ክርስቶስ ከኔና ወደ እናንተ ሕይወት ሲመጣ በእውነት አፍርተን ፍሬ ይዘን ልንገኝ ይገባል። ፍሬ ማለት ደግሞ ንስሐ መግባት ነው። ቅዱስ ዮሐንስ እንደነገረን የንስሐ ፍሬን አፍሩ ነው ያለን። የንስሐ ፍሬን አፍሩ። አዎ ክርስቶስ ወደ እኔና ወደ እናንተ ሕይወት ይመጣል፣ ለፍርድ ይመጣል። ለፍርድ በሚመጣ ሰዓት በእኔና በእናንተ ሕይወት ውስጥ ያቺ ያላፈራችው በለስ ሳትሆን ፍሬ ያለባት፣ ፍሬ የሚገኝባት፣ ክርስቶስ ደግሞ አይቶ የማያዝንባት መሆን መቻል አለብን። አዎ ይህንን ነው። ስለዚህ እኛም በዚህ ሳምንት ልናስበው የሚገባ ነገር ስለ እኔና ስለ እናንተ ዋጋ እንደተከፈለልንና ዋጋ የተከፈለለት ሰውነታችንን የሰውነት ቤተ መቅደሳችን ልንጠብቀው እንደሚገባ መንፈሳዊ ፍሬ በማፍራት ክርስቶስን በመምሰል ሕይወት ውስጥ ልንኖር እንደሚገባ ማሰብ ማስተዋል ይጠበቅብናል ይኖርብናል ማለት ነውና ስለዚህ በዛሬው ዕለት እንግዲህ የሚነበበው የመጽሐፍ ቅዱስ ክፍል የሚተላለፈው መንፈሳዊ መልእክት ይሄ ነው ማለት ነውና በእውነት እግዚአብሔር የሁላችንም ሕይወት መንፈሳዊ ፍሬያማ ያድርግልን። የሰላም ፍሬ፣ የፍቅር ፍሬ፣ የበረከት ፍሬ፣ የመረዳዳት ፍሬ፣ የአንድነትን ፍሬ፣ የጾምን ፍሬ፣ የጸሎትን ፍሬ፣ የንስሐን ፍሬ፣ ሥጋ ወደሙ የመቀበልን ፍሬ በሕይወታችን እንዲያደርግልን ቅዱስና መልካም ፈቃዱ ይሁንልን። እንግዲህ ሰሙነ ሕማማትን ዛሬ ጀምረናል። ቅድም እንግዲህ ስትከታተሉ ስትሰሙት እንደነበራችሁ ከጠዋት ጀምረን እስካሁን ድረስ እንግዲህ የዕለተ ሰኞን ስርዓት ግብረ ሕማማት የሚባለው ታላቁን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማም መከራ የሚያስበውን
የሚያስታውሰንን መጽሐፍ እያነበብን ስርዓትን እያደረሰን እያከናወን ነው የዋል ነው። ስለዚህ የዛሬውን መርሃ ግብር በዚህ እንጨርሳለን ማለት ነው። እግዚአብሔር አምላክ የሰማነውን በዝነ ልቦናችን ያውልብን ያሳድርብን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐን ያብጽሕከሙ ለብርሃነ ትንሣኤሁ በሰላም። እግዚአብሔር አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ውርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረት አፍቅሮ ልኪ ኢየሱስ ከመ ይስረይ ለነ ኃጣውኢነ